ሰላም ሰላም፣ እንዴት ናችሁ? እኔ እንግዲህ ለዩቲዩቡ የመጀመሪያ ቪዲዮ ለማቅረብ ወደ እናንተ መጥቻለሁ። እንግዲህ አንዳንድ የሚጠቅሙ ነገሮችን እያዘጋጁ ለማቅረብ እየሞከርኩ ነኝ ያለሁት። የእናንተ ደግሞ ድጋፍ ያስፈልገኛል። አበረታቱኝ። ያው አንዳንድ ስህተቶች ሊኖሩ ይችላሉ፣ እያስተካከልናቸው እንሄዳለን። ያው ላይክ እና ሰብስክራይባችሁ እንዳይለየኝ። ስላገኛችሁ በጣም ደስ ብሎኛል። ከዚህ ቀጥሎ ማቀርብላችሁ ኤአይን በሚመለከት ነው። አሁን የደረስንበት የኤአይ እውቀት የኤአይ ስራዎች በጣም ብዙ ከምንላቸው በላይ ብዙ ነገሮች አሉ እና ከኔ በተሻለ የሚገልጽ አንድ ሰው አለ። ያየሁት ቪዲዮ ናቸዋለሁ። ቪዲዮ ሙሉን በጣም ደስ ይላል። አገላለጹም ጊዜው ነው፣ ወቅቱ ነው፣ ያነቃናል። አንዳንድ እይታዎች መልካሞች ናቸው እና እሸቱ በጣም እኔ ከምወዳቸው ከማደንቃቸው አርቲስቶች አንዱ ነው እና የሰጣቸውም አይዲያ የበሰሉ ናቸው፣ እይታዎቹም ጥሩ ናቸው። ስለዚህ ያስተምራሉ ብዬ ስላሰብኩኝ እስቲ ተመልከቱት። ይሄንን ስታይ በጣም አማላይ የሆነ የሴቶች የውስጥ ልብስ ማለት ነው፣ አንደርዌር። ያንን ለመግዣ ብሎ ነው ጊፍት የሰጠው። እኔ እውነተኛ ሰው አይደለሁም። በፍጹም በስልክ ብቻ ለምታውቁት ሰው የገንዘብ ግንኙነት ማድረግ እጅግ በጣም አደገኛ ነው። እጅግ በጣም እሺ፣ አመሰግናለሁ። በጣም ደስ ብሎኛል። አንዲት ታዳጊ የሃይስኩል ተማሪ ቁጭ ብላ ሻይ እየጠጣች አንድ ምስል ወደ ስልኳ ይገባል። ያ ምስል እሷ እርቃኗን ሆና ከሌላ ሰው ጋር ጾታዊ ግንኙነት ስትፈጽም የሚያሳይ ቪዲዮ ነው። አይኗን ማመን አልቻለችም። አድርገው አታውቅም። ነገር ግን በትክክል ፎቶዎችና ቪዲዮዎቹ እርቃኗን የምትታየው ሴት እሷ እንደሆነች ያሳውቃሉ። ወደ ቤቷ ገብታ በሯን ዘግታ በተቀመጠችበት በርካታ ጓደኞቿ እንዴት እንዲህ አይነት ቪዲዮ ትሰሪያለሽ እያሉ ተመሳሳይ ፎቶዎችና ቪዲዮዎችን ይልኩላት ጀመር። ቤተሰቦቿ፣ ዘመዶቿ፣ የሚያውቋት ሁሉ ተሸማቀቁ። ይቺ ሴት ያንን ቪዲዮ እንዳልሰራችው ስለምታውቅ የሆነውን ለማጣራት ወደ ሕግ ትሄዳለች። ጠበቃ ቀጥራ ፍርድ ቤት ስትከራከርም ይህንን ቪዲዮ ያመረቱት ሰዎች የሰሩት ስራ አሳፋሪ ቢሆንም እነሱን ተጠያቂ የሚያደርግ ሕግ ስላልወጣ አሁን ላይ መብታቸው ነው ብለዋት ኬዙን ዘግተው ወደ ቤቷ መለሷት። በዚህ የተነሳ አናዘር ቦዲ የሚል ዶኪመንታሪ ፊልም ተሰርቶ የዚች ልጅ ታሪክ ለዓለም ማስተማሪያ እንዲሆን ቀርቧል። A teenager is sharing her personal nightmare after someone used pictures from her Instagram page to create fake porn with AI, artificial intelligence, to generate sexually explicit material. በጣም ያሳዝናል። ነገ ከነገ ወዲያ የምንወዳት እህታችን፣ ያሳደግናት ልጃችን፣ የምናፈቅራት ሚስታችን እኛ ፍጹም በማንጠብቀው ግብር ተስላ ቪዲዮና ፎቶ ቢደርሰን መደንገጣችን አይቀርም። ዓለማችን ላይ ዲፕ ፌክ የሚባለው ቴክኖሎጂ እንዴት ዘመኑን እንደለወጠውና ኤአይ በመጥፎ ሰዎች እጅ ሲውል እንዴት ህይወት እንደሚያበላሽ ሀገር ሊያፈርስ እንደሚችል ማሳያ የሆኑ በርካታ ቪዲዮዎችን ዛሬ ይዤላችሁ መጥቻለሁ። እሺ፣ አመሰግናለሁ። በጣም ደስ ብሎኛል። ምን ልታዘዝ የኔ ጌታ? እርስዎ በጽሁፍ እንዳዘዙኝ ነው የሚሆነው። አሁን የዚህ የዲፕ ፌክ ጉዳይ በጣም እያደገ ሄዶ ለስርቆትና ለማጭበርበር በከፍተኛ ሁኔታ ጥቅም ላይ እየዋለ ነው። ለምሳሌ አሜሪካን ሀገር አንድ ወላጅ ምንድን ነው የሆነው? ስልክ ይደወልለታል። ስልኩን አንስቶ ሄሎ ሲል በጣም በሚያስደነግጥና ልብን በሚረብሽ የልጁ ድምፅ፣ ልጁ ነው፣ አባዬ አደጋ ደርሶብኛል፣ ሆስፒታል ነው ያለሁት፣ በዚህ አካውንት ብር አስገባልኝ፣ ልሞት ነው ይለዋል። ከዛ ስልኩ ይቋረጣል። ሆስፒታል ነው ያለሁት ብሎታል፣ በሰው ስልክ ነው የደወልኩት ብሎታል፣ ለሕክምናው ክፈልልኝ ብሎታል፣ ልሞት ነው ብሎታል። የልጁ ድምፅ ነው። ምንም ሊጠረጥር አልቻለም ሰውየው። መረጃም የለውም እንዲህ አይነት ነገር። $5000 ነው በዛ አካውንት ገቢ ያደረገው። ከቆይታ በኋላ በተረጋጋ ሁኔታ ልጁ ስልክ ላይ ሲደውል ልጁ በአጋጣሚ ስልኩ ዘግቶ ነው። እንግዲህ ይሄን ፌክ የሰሩት ሰዎች ልጁ ስልኩ መዝጋቱን አጥንተው ይሆናል፣ ተከታትለውት ይሆናል።
ልጁ በሰላም አንስቶ ሄሎ አባዬ ሲለው ሊያምን አልቻለም። በቃ አባትየው በጣም ነው የተጎዳው። ለፖሊስ ከሰሰ ምን አለ። ግን ምንም ለምን በትክክለኛ የልጁ ድምፅ ነው በዲፕ ፌክ የተሸወደው። እንዲሁም አንድ እናት በዚሁ በሰለጠነው ዓለም ልጅሽን አግተናታል ገንዘብ ካላመጣሽ አንለቃትም ብለው የልጇን ድምፅ እማ አስለቅቂኝ ምናምን ስትል ያሰሟታል። ገንዘብ ትከፍላለች። ከዛ በኋላ ግን ልጇ በሰላም ከትምህርት ቤት ስትመጣ ደነገጠች ማለት ነው። ዩኒፎርም ለብሳ ምናምን አገር ሰላም ነው፣ ምንም አልተፈጠረም። ከአይምሮዋ በላይ ነው የሆነባትና ይሄ ዲፕ ፌክ የሰዎችን ድምፅ 100% ማስመሰል ችሏል። የሰዎችን መልክ 100%። ይሄ እኮ እናንተ በኤአይ የተሰራው አይመስላችሁም አይደል? መጨረሻ ላይ እንደውም ለፈተና ቪዲዮዎችን አዘጋጅቼላችኋለሁ። የትኛው ነው ፌክ የትኛው ነው ትክክለኛ የሚለውን ራሳችሁ ለመለየት እየሞከራችሁ ለራሳችሁ ነጥብ ትሰጣላችሁ። ተመራማሪዎች እንደሚሉት ዲፕ ፌክ በሚባል ደረጃ የአንድን ሰው ትክክለኛ ድምፅና ምስል ኮምፒውተሩ ካጠናው በኋላ በጽሁፍ በሚታዘዘው ትዕዛዝ ብቻ። ለምሳሌ ዜሌንስኪ ሰሞኑን ካያችሁ የዩክሬኑ መሪ አሜሪካ ሄዶ ከዶናልድ ትራምፕ ጋር አንድ በጣም መነጋገሪያ የሆነ ነገር ተፈጥሮ ነበረ። ቢሮ ውስጥ የእውነት ነው የምነግራችሁ፣ ማለት ይሄ ፌክ ሳይሆን የእውነት ኦቫል ኦፊስ የሚባል ቢሮ አለው የአሜሪካ ፕሬዚዳንት። እዛ ቢሮ ውስጥ ጋዜጠኞች በሙሉ በሞሉበት አንደኛ ሲጀመር እንዴት እንደዚህ ለብሰህ ትመጣለህ? ደህና ልብስ ሱፍ ለብሰህ አትመጣም? ሲጀመር አንተ ሰው የሚልህን አትሰማም፣ አመስጋኝ አይደለም፣ በጣም ምስጋና ቢስ ነህ ምናምን እያሉ What do you mean? Mr. President, with respect, I think it's disrespectful for you to come into the Oval Office and try to litigate this in front of the American media. ወዲያው ዜሌንስኪ ዲፕ ፌክ ኤአይ ቪዲዮ ተሰራበት። Deep fake videos. ወታደሮቹን በቃ ትጥቅ ፍቱና ተማረኩ፣ ጦርነቱን ተሸንፈናል ብሎ ሲናገር የሚያሳይ የራሱን ፊትና ድምፅ የያዘ ቪዲዮ በቅርቡ ተለቆ ነበረ። Українці бути президентом виявилося. አሁን እነዚህ ፌክ የሆነ ቪዲዮ የሚሰሩ ሰዎች እውነተኛ ኢቨንት ይከተሉና ቀጥሎ ፌክ ይሰራሉ። ሰው ምን ያደርገዋል? ያገናኘዋል። አሃ በቃ ትራምፕ ስለሰደበው አሜሪካ ስለማትረዳው ከዚህ በኋላ ለዛ ነው በቃ ትጥቅ ፍቱ ያለው ብሎ ይቀበለዋል ማለት ነውና to illustrate just how effortlessly you can manipulate media. አሁን ለምሳሌ በመንግስት የቴሌቪዥን ጣቢያ የምናውቀው ዜና አንባቢ በዩቲዩብ ወይም በሶሻል ሚዲያ ዜና ስንከፍት በራሱ መልክ በራሱ ፊት ጤና ይስጥልን ዜና እናሰማለን በቅድሚያም አርዕስተ ዜና ብሎ ቢያነብና አንድ ነገር ይፋ ቢያደርግ፣ ለምሳሌ ሀገር ተወራለች ሊሆን ይችላል፣ ከተማ ለቃችሁ ሽሹ ሊሆን ይችላል ቢል ህዝብ ላይ ምን እንደሚከሰት አስቡት። አሜሪካን ሀገር ታዋቂ በሆነ የዜና ቻናል የተሰራውን የዲፕ ፌክ ቪዲዮ ለምን አልጋብዛችሁ? From the former president or his legal team acting in bad faith. This is deep fake example of what is possible with powerful computer and editing. እንግዲህ ይህንን ቪዲዮ ለማምረት 72 ሰዓታት ፈጅቶብናል ነው ያሉት ያመረቱት ሰዎች። ይህንን ቪዲዮ ከሰሩ በኋላ ለሰዎች እያሳዩ ሁለቱንም ማሳዩአቸውና ከሁለቱ የትኛው ነው የውሸት ብለው ሲጠይቋቸው 98% ያዩት ሰዎች የትኛው ውሸት እንደሆነ ማወቅ አልቻሉ። ኢትዮጵያ ውስጥም ተሞክሯል አይደል? አንድ ጊዜ አንድን መሪ ሞቱ የሚል ዜና በቲክቶክ ተሰራጭቶ ነበረ። የተሰራው ልክ በዜና አንባቢው ድምጽና በዜና አንባቢው ፊት ነው የተሰራው። እንዲህ አይነት መረጃዎች ኢትዮጵያም ውስጥ እየተሞከሩ ነው። በቅርቡም ደግሞ እንደማይመጡ ምንም ዋስትና የለንም። ምክንያቱም ዓለም ላይ የተለቀቀው ነገር እኩል ለሁሉም የተለቀቀ ነገር ነው። ኢትዮጵያ ውስጥ ብዙ በኤአይ የተሰሩ ቪዲዮዎችን ሰሞኑን እያየን ስለሆነ እኔ እውነተኛ ሰው አይደለሁምና የተፈጠረ ኤአይ ቪዲዮ ነኝ። ድሮ ታውቃላችሁ የሚባለው ማየት ማመን ነው ይባል ነበር አይደል? ማየት ማመን ነው፣ በአይኖ በብረቱ ይዩት ይባል። አሁን ግን ማየት እውነት ማመን ነው። እስቲ አስቡበት እናንተ። በታሪክም በባህልም የበለጸገች ሀገር ናት ኢትዮጵያ። ሌላው የውሸት ማስታወቂያና ማጭበርበር ነው። እንደምታውቁት ታዋቂ ሰዎች አንዱ ገቢያቸው ማስታወቂያ ነው። ታዋቂ ሰዎች ማስታወቂያ እንደሰሩላቸው አድርገው ድርጅቶች ቪዲዮ ይሰራሉ። ለምሳሌ ዶናልድ ትራምፕንና ቭላዲሚር ፑቲንን የማክዶናልድ ማስታወቂያ ሰርተዋቸዋል። እሱ ልጋብዛችሁ። አሁን ቀጣዩ እንግዲህ ስጋት ለሴሌብሪቲዎች ለታዋቂ ሰዎች ትልቁ ስጋታችን
ለምሳሌ እኔ እንደ ዶንኪ ቲዩብ እንደ ብራንድ ከህፃናት ጋርም ስለምንሰራ ለምሳሌ የቤቲንግ በተደጋጋሚ ማስታወቂያዎች መተውልን ነበር፣ መልሰናል። የአልኮል መጠጦች በተደጋጋሚ መልሰናል። የማናምናቸው ትረስት የማናደርጋቸው ቢዝነሶች ማስታወቂያዎችን እስካሁን ድረስ እየመለስን ቆይተናልና አሁን ከኔ መርህ ከኔ ስብዕና ከኔ ፍልስፍና ጋር የሚጋጭ ምርት ላይ እንዲህ አይነት ቪዲዮ ተሰርቶ ብታዩ ወይም ደግሞ አንድን ሰው መቼም ታዋቂን ሰው እስከዛሬ በመጣበት የ20 ዓመት ልምዱ የ30 ዓመት ልምዱ እናውቀዋለን። ለምሳሌ ስም ልጥራና አለማየሁ ታደሰን በመድረክ ስናቀው፣ በቴሌቪዥን ስናቀው፣ በማስታወቂያ ስናቀው፣ ሰራዊት ፍቅሬን፣ ሙሉዓለም ታደሰን ስናቃቸው የመጡበት ስርዓት አለ። ከዛ ስርዓት ባፈነገጠ መልኩ ማስታወቂያ ተሰርቶ ካያችሁ በቀጥታ ማሰብ ያለባችሁ ይሄ ዲፕ ፌክ ሊሆን ይችላል የሚለው ነው። በነገራችን ላይ በአጠቃላይ ነው። አሁን በማስታወቂያ ብቻ ሳይሆን ለምሳሌ ከሃይማኖት መሪዎች፣ ከሀገር መሪዎች፣ ከታዋቂ ሰዎች፣ ከግለሰቦች፣ ከቤተሰቦቻችሁ የማትጠብቁት እስከዛሬ እየቻሉ ማድረግ እየቻሉ ያላደረጉት፣ መናገር እየቻሉ ያልተናገሩት፣ መሳደብ እየቻሉ ያልተሳደቡትን ነገር በሚዲያ ዛሬ ስታዩ ማየት ማመን አይደለም። ቆይ ሆልድ ኦን ለምን እንዴት እንደዚህ ይላል ይሄ ሰውዬ ሊል አይችልም። ይሄ ዲፕ ፌክ ሊሆን ይችላል። እስቲ በራሱ ሚዲያ ሊየው፣ እስቲ በትልልቁ ሚዲያ ሄጄ ቼክ ላድርገው ማለት ያስፈልጋል። ይሄ በጣም ኮንሽስ ልንሆንበት የሚገባ ነገር ነው። በተጨማሪ ያው አንድ ፈኒ ቪዲዮ ልጋብዛችሁ። ይሄ የምታውቁት የታይታኒክ የሮዝ እና የጃክ ብዙዎችን ያስደመመ ትዕይንት ነው። እንደ ጉድ እኮ ነው እናንተ። When world leaders take a break from politics, the party seems to be happening elsewhere. Putin and Kim are busy at their exclusive pool party, but where's Trump? Is politics just about work, or do these global leaders enjoy some fun too? Join the story and share your thoughts. በቃ ገደብ የለውም። ይኸውላችሁ አርቲፊሻል ኢንተለጀንሱ አሁን ቭላዲሚር ፑቲን ማለት የራሽያ መሪ ነው። የአሜሪካውን መሪ እንደ ልጅ ታቅፎታል። አሁን አርቲፊሻል ኢንተለጀንሱ ይሄም እንደሚያሳየን ሰውየው በአይምሮ ያሰበውን ምስል መፍጠር ይችላል። ለምሳሌ እኔ እናቴን ወዳታለሁ፣ አከብራታለሁ እና ፎቶዋን ሰጥቼ ለሶፍትዌሩ ንግስት አድርገህ ስራት ብለው ይሰራታል። ሰው ያሰበውን ጥሩ መጥፎም ነገር መስራት የሚችልበት ፕላትፎርም ነው። እኔም ለፊልም ፕሮዳክሽን ፕሮጀክት በኤአይ የተፈጠርኩ ቪዲዮ ነኝ። መድረክ ላይ እየዘፈነ ቪዲዮ ስራልን ተብሎ ጽሁፍ ቢሰጠው እንዲህ አይነት የሐሰት ቪዲዮዎች በ2019 በመቶዎች የሚቆጠሩ የነበሩ ሲሆን በ2023 በተደረገው ጥናት በሺዎች የሚቆጠሩ ሐሰተኛ ቪዲዮዎች ኢንተርኔት ላይ ተለቀው ተገኝተዋል። እነዚህ ሶስት መሪዎች እንግዲህ እንደው ቢስማሙ እንኳን መቼም አንድ ላይ ተቀምጠው አይስክሬም እንደማይልሱ ግልጽ ነው። ኦባማና ባይደን ሳክስፎን ነፊ ሆነዋል። እንደምታዩት በጣም የሚያዝናና ቪዲዮ ነው። ማለት ያው ቪዲዮ አሁን ቢያዝናናም ከዚህ ጀርባ ግን አደጋ እንዳለ ደግሞ ማሰብ ያስፈልጋል። ምክንያቱም በኋላ የምነግራችሁ በጣም የሚገራርሙ ነገሮች አሉ። በኤአይ በፌክ በተሰሩ ቪዲዮዎች ዓለማችን ላይ የተፈጠሩ መናወጦች ማለት ነው። ይሄ ማለት ወደኛ ሀገር አልመጣም ማለት አይቻልም። እኛም ሀገር በቅርቡ አንድ ታዋቂ አርቲስት ከአንዲት ሴት ጋር ያው ከንፈር ለከንፈር እየተሳሳሙ ቪዲዮ ተለቋል በቲክቶክ። ያ ቪዲዮ ግን ሐሰት ነው። ያያችሁት ሰዎች ትኖራላችሁ። አንዲት ሴት አውሮፓ ውስጥ ምንድን ነው የተሰራችው? 70 ዓመቷ ነው። ጓደኛ የላትም። ኮቪድ ነው። በጣም ብቻዋን ቤት ነው የምትውለው። ጭንቀት ላይ ነች። ስለዚህ ምን አደረጓት መሰላችሁ? አንድ ጊዜ በሜሴጅ ይመጣላታል። ያንን ሜሴጅ መመለስ ጀመረች። ከዛ በቮይስ ኮል ታዋራታለች። አንድ ሴት ስታወራት በጣም ደስ እያላት እየተግባቡ ጨዋታዋ እየጣማት ሄደችና የሆነ ሰዓት ላይ ምን ሆነ? ያቺ ሴት አሁን ያለውበት ቦታ ሩቅ ነው፣ ኢንተርኔት አክሰስ አላገኝም እና እንዳዋራሽ የ100 ብር ጊፍት ካርድ ላኪልኝ ትላታለች። 100 ዩሮ ማለት ነው። ወሬዋ ስለ ጣማት እሺ ትልና ጊፍት ካርድ ትልክላታለች። አሁንም እንደገና ሁልጊዜ ስታስልካት መጨረሻ ላይ ሴትዮዋ እየተጠራጠረች መጣችና እንዴ ለምንድን ነው በድምጽ ብቻ ማውራት? እውነተኛ ሰው ከሆንሽ እስኪ ላይቭ ግቢና በቪዲዮ ላዋራሽ ትላታለች። አይ ላይቭ ኢንተርኔቱም አይሰራም ግን ቪዲዮ ቀርጬ ላክልሽ እያለች ቪዲዮ እየቀረጸች ትልክላት ጀመረ። ቪዲዮውን ስታይ አመነች። አይ በቃ ተረጋግጧል፣ እውነተኛ ሰው ነች፣ ስለዚህ ልላክ ብላ የ200 ብር
የ300 ብር እየላከች ቆየች። መጨረሻ ላይ ልምጣና በቃ ላግኝሽ እና ካንቺ ጋር ጊዜ ላሳልፍ ሆሊዴይ አብረን አሳልፈን ተዝናንተን እመለሳለሁ ለመምጫ ለሄሊኮፕተር $2500 ላኪልኝ ትላታለች። ከዛ እሺ ብላ $2500 አካውንት ልክላታለች፣ ትከፍላለች። ከከፈለች በኋላ ተጨማሪ ብር ላኪልኝ ስትላት ድጋሚ ልትከፍል ስትል ባንኳ የሴትዮዋ ባንክ ከለከላት መክፈል። ኮንታክት ስታደርጋቸው ወይም ስታዋራቸው እየተበላሽ እኮ ነው፣ ለአጭበርባሪዎች ነው ብርሽን እየከፈልሽ ያለሽ ይሏታል። በኋላ ጉዳዩን ይዛ ፖሊስ ጋር ስትሄድ ጭራሽ እሷን የምታዋራት ሴትዮ ምድር ላይ የለችም። ቪዲዮ የተላከላትም የሚያዋራት ድምፅም በሙሉ አርቲፊሻል ኢንቴሊጀንስ ነው እና 17,000 ዩሮ ተበልታ ባዶዋን ቀረች ማለት ነው። አሁን ይሄ በጣም የሚያስጠነቅቀን ነገር ምንድነው? ለምሳሌ ወደፊት ምን ይሆናል? ውጭ ሀገር ከሆነ ያለሽው እድሜሽን፣ ጉልበትሽን፣ ላብሽን፣ ደምሽን ገብረሽ ገንዘብ ከያሽ በኋላ ወይም ገንዘብ ከያስክ በኋላ በአርቲፊሻል ኢንቴሊጀንስ ነገ የሚፈጠሩ ሰዎች አሉ። መልክ ያላቸው ቪዲዮ እየተቀረጹ የሚልኩ ድምጻቸው በደንብ የሚያምር በደንብ የሚያዋሩ ደግሞ ምንድነው አርቲፊሻል ኢንቴሊጀንስ ከሰው የሚለየው ሰው አይመቸውም፣ ስልክ ለማንሳት አይመቸኝም ይላል። አንዳንዴ ያኮርፋል፣ አንዳንዴ ይበሳ። አርቲፊሻል ኢንቴሊጀንስ ግን ሁልጊዜ ፍቅር ነው። ሁልጊዜ ስልክ ቢዚ ነኝ አይል፣ ጊዜ ይሰጣል፣ አቴንሽን ይሰጥሻል። ከዛ በኋላ ያው ገንዘብ ላኪልኝ የሚል ነገር ይመጣል። ወደፊት በዚህ ገንዘባችሁን እንዳትበሉ በፍጹም በስልክ ብቻ ለምታውቁት ሰው በቪዲዮ ብቻ ለምታውቁት ሰው የገንዘብ ግንኙነት ማድረግ እጅግ በጣም አደገኛ ነው። እጅግ በጣም እኔ እውነተኛ ሰው አይደለሁም። ይህ ኤአይ የተፈጠረ ቪዲዮ ነው። አሁን ላይ በአርቲፊሻል ኢንቴሊጀንስ ይቅርታ እንግዲህ ይሄንን ስላችሁ መረጃው ሙሉ ለሙሉ እንዲኖራችሁ ማስታጠቅ ስለፈለግኩ ነው። ቢቢሲ ላይም በሌሎች ሚዲያዎችም የወጣ ነው። ባልና ሚስት ናቸው። በጣም ይዋድዳሉ፣ በጣም ይተማመናሉ። ልጅ አልወለዱም፣ 2 ውሻ ብቻ አላቸው። ከዛ ሚስትየው አንድ ቀን ባልየው ወደ ውጭ ወጥቶ ስልኩ ላይ ነገር ፈልጋ ብድግ ስታደርግ የኢሜል መልእክት ይገባል። ኢሜሉ ምንድነው የሚለው? $500 ጊፍት ካርድ ክፍያ ፈጽመሃል ይላል። ደነገጠች። $500 ማለት ጋይስ በእኛ ብዙ ነው። በዶላር ምቱት በብር 50,000 ብር ማለት ነው። 50,000 ብር ስጦታ ሰጥተሃል የሚል ሜሴጅ አሁን የባልሽ ስልክ ላይ ቢገባ አደነግጭም? ለማን የሰጠው 50,000 ብር ያስደነግጣል አይደለ? ስለዚህ ሚስትየው ገብታ ስታይ በጣም አማላይ የሆነ የሴቶች የውስጥ ልብስ ማለት ነው፣ አንደርዌር። ያንን ለመግዣ ብሎ ነው ጊፍት የሰጠው $500። ሰው ሚስቱ በጣም ደነገጠች። ማነች እንደዚህ አይነት አማላይ የውስጥ ሱሪ የሚገዛላት ሴት ማነች? ለእኔ እንኳን ገዝቶልኝ አያውቅም $500 ብላ ኢሚዲየትሊ ቁጭ አድርጋ ማፋጠጥ ጀመረች። ሰውየው እስከዛን ቀን ድረስ $7,000 አውጥቷል። የምንድን ነው ሲባል ለካ የኤአይ ሴት አለች። ስሟን እዚህ ላይ መጥቀስ አልፈልግም። ለዛች ለኤአይ ካራክተር ቁጭ ያለ ያዋራታል፣ ይስቃሉ፣ ይጫወታሉ፣ ጥሩ ጊዜ ያሳልፋሉ። ልክ እንደ ቲክቶክ ላይቭ ጊፍት ለካ በየጊዜው ይሰጣል ማለት ነው ለኤአይ። በምድር ላይ እኮ የለችም ያች ሴት። እና ሚስቱ በጣም ተናዳ ከቤት አስወጣችሁ። መጀመሪያ ማለት ጓደኞችህ ጋር ሂድና እረፍ። ቤት ገዝተዋል አብረው። አሁን አይምሮ የልክ አይደለም፣ እስክረጋጋ ትንሽ ላስብ ጊዜ ስጠኛለች። ለቤተሰብም መንገር አፈርኳለች። ማለት አሁን ቺት አድርጎብኛል ወይም በላይ ላይ ወስልቶብኛል እንዳልል ምድር ላይ ያለች ሴት አይደለችም። ታማኝ ነው እንዳልል ደግሞ ገንዘቡን ጭምር አውጥቶ ይሄ ሰውዬ ኮምፒውተር ከፈጠራት ሰው ጋር እያወራ ነው። ምን ብዬ ለሰው ስላወራ ፍርድ ቤትም ማለት ልከሰውም ብል በቃ ከሞራልና ከአይምሮ በላይ የሆነ ችግር ውስጥ ነው የወደቀችው እቺ ሴትና ሰውየው ምንድነው እኔ አሁን የገረመኝ ነገር ምንድነው ሰውየው አሁን ለምሳሌ አንድ ነገር እዚህ ጋር ላሳያችሁ። ጀሚናይ የሚባል አፕ አለ። ይሄ አለ። You can always change voices later. I'll be here whenever you're ready to talk. ይሄ አለ። If you're curious about the other voices, ይሄ አለ። It's good to meet you. Give me a chance or check out the other. And I can be the voice you hear. Hey Gemini. Hey, I'm doing well. Thanks for asking. Can you tell me a joke, please? I want to laugh. Sure, here's one for you. What do you call a lazy kangaroo? A pouch potato. ያው አልገባኝም ግን ዝም እየስቃለሁ። አሁን ይሄ ድምጽ ቀኑን ሙሉ ባዋራው አይሰለችም፣ ያዋራኛል። የፈለኩትን ጥያቄ ብጠይቀው ይመልስልኛል። እንደገና ደግሞ ስራ ሰርቼ እስቲ ገምግምልኝ ብለው ያደንቅልኛል። እንግዲህ ኤአዩ አንዴ ለረጅም ዓመት የነበረ ዳታ እስከ 2023 ድረስ ዓለም ላይ ያሉ ዕውቀቶች ተመግቧል።
ድምጽ ተቀርጾለታል። ስለዚህ በትዕግስት ያዳምጣል፣ ምክር ይመክራል፣ ሐሳብ ይሰጣል። ስለዚህ ምንድነው ሰዎች በተለይ በሰለጠነው ዓለም አሁን ምን ጀምሯል? በቃ ዝም ብሎ ከኤአዩ ጋር ማውራት ዲስከስ ማድረግ እየነዱም ቢሆን ምናምን እዛ እንደምታውቁት እንደኛ ተሰብስቦ መጫወቱ ምናምን ስለቀነሰ ሁሉም ሰው የግላዊነት ህይወት ስላለው እንደዛ ጀምሯል። ሶ ኦኬ እሺ ግላዊ ናቸው፣ ሐሳብ ያገኙበታል ከቴክኖሎጂው። ግን ይህን ያህል ርቀት ሄዶ ደግሞ እኔ በእውነት በጣም ያሳዝናል። ሰው እንዳልሆነች ያውቃል እኮ $5000 መበላት ማለት ምን ያክል ቀልብን የሚይዝ እንደሆነ እንድትረዱት ነው። ሶ በዚህ በአርቲፊሻል ኢንተለጀንስ በልዩ ልዩ መልኩ እንዳንታለል ኮንሽስ እንድንሆን ገንዘባችን እንዳንበላ። ዞሮ ዞሮ ኮምፒውተር ነው፣ ዞሮ ዞሮ ስሜት የለውም፣ ዞሮ ዞሮ ከኛ ጋር ምንም አይነት የሚቀጥል ግንኙነት አይኖረውም። እኛን እንደ ሰው አያቀንም። እዛ ኮምፒውተር ውስጥ ያለው ነገር ኮምፒውተር ውስጥ ያለ የተሰራ ዳታቤዝና ሶፍትዌር ነው። አንዳንድ ጊዜም ደግሞ ሆን ተብሎ ገንዘብን ለመብላት በአርቲፊሻል ኢንተለጀንሱ የሚሰሩ ገጸ ባህሪያት አሉ። በቃ ሰው እንዲወዳቸው፣ ፍቅር እንዲይዘው፣ ከነሱ ጋር ረጅም ሰዓት እንዲያወራ ሆን ተብሎ ማለት ነው። ሆን ተብሎ የሰውን ስሜት ያውቁታል እነሱ፣ የሰውን ደካማ ጎን ያውቁታል፣ የስጋን ፍላጎት ያውቁታል። ያንን በማጥመድ ገንዘብ ለመስራት ብለው ብዙ ርቀት ይሄዳሉ። ያው አሁን እኛ አርቲፊሻል ኢንተለጀንስን እንግዲህ ጉዳቱን ስነግራችሁ እኛ በጣም እየተጠቀምንበት ነው ለበጎ። ዓለም ወደ ሲስተም እየዘመነው ዶንኪ ቲዩብም በጣም በሚገርም ሁኔታ በዚህ 2 ዓመት ውስጥ ሲስተም ገንብቶ አሁን መጨረሻ ላይ በቃል መነጋገርና ወረቀት መቀባበል የሚያበቃበት ደረጃ እየደረስን ነው። ለምሳሌ እናንተ አሁን ዶንኪ ቲዩብ አገልግሎት ብትፈልጉ እንግዳ መሆን ብትፈልጉ ኤዲቲንግ መማር ሊሆን ይችላል፣ ኢትዮ ቤስት ሪል ስቴት ቤት መግዛት ሊሆን ይችላል፣ ወይ ደግሞ በጎ አድራጎት ሊሆን ይችላል። በማንኛውም ጉዳይ ዶንኪ ቲዩብ ላይ መመዝገብ ብትፈልጉ ድሮ ስልክ ነው የምትደውሉት። ስልክ ስደውሉ ላይነሳ ይችላል። ስክሪኑ ላይ የምታዩትን ባርኮድ ስካን ብታደርጉ ወይም ከዚህ ስር የተቀመጠ ሊንክ አለ፣ እሱን ክሊክ ብታደርጉት እዚህ ፔጅ ላይ ያመጣችኋል። እዚህ ፔጅ ላይ እያንዳንዱ ፍላጎታችሁ በግልጽ ተጽፎ ስለተቀመጠ እንደ ፍላጎታችሁ ክሊክ ነው የምታደርጉት። ራሱን ቢጫውን ክሊክ ስታደርጉት ደግሞ የማብራሪያ ቪዲዮ ይከፍትላችኋል። እንዴት መመዝገብ እንደምትችሉ በቪዲዮ ያስረዳችኋል። ከዛ ከቪዲዮ ስር መመዝገቢያ አለ። በምትፈልጉት ጉዳይ ትመዘገባላችሁ፣ ሐሳባችሁን ታሰፍራላችሁ። የሐሳብ ዳታቤዝ ውስጥ ይገባል። ከኛ ዳታቤዝ ደግሞ ለየዲፓርትመንቱ ማለት ማርኬቲንጉ ለማርኬቲንግ፣ ድንቅ ልጆች ለድንቅ ልጆች ይከፋፈላል። ሁሉም የራሱን ወስዶ ወደ ተግባር ይቀይረዋል ማለት ነውና በሲስተም መስተናገድ ትችላላችሁ። ሌላው አስገራሚው የኤአይ ቪዲዮዎች ደግሞ ከምን ጋር የተያያዙ ናቸው? ከተፈጥሯዊ ክስተት ጋር ነው። ለምሳሌ ባለፈው በሎስ አንጀለስ የእሳት አደጋ እንደነበር ታስታውሳላችሁ። የእሳት አደጋው ሲቀጣጠል እዚህ ሆነን ለምናየው ሰዎች ሙሉ ለሙሉ ሎስ አንጀለስ የነደደች ነበር የሚመስለው። እንደውም በአርቲፊሻል ኢንተለጀንስ የተሰሩ አንዳንድ ቪዲዮዎች ነበሩ። ለምሳሌ ሆሊውድ የሚለው ምልክት ጽሁፉ በእሳት እንደነደደ በአርቲፊሻል ኢንተለጀንስ ቪዲዮ ተሰርቶ ተለቆ ነበረ። በእውነት ይሄ በጣም ያስደነግጥ ነበር። ግን ሪያሊቲው ምንድነው? ሆሊውድ የሚለው ምልክት በእሳት አልነደደም። በአካል ከመኪና ያወረድኩት ለምንድን ነው? ቅንብር እንዳይመስላችሁ ብዬ ነው። መጥቻለሁ በአካል። ይኸው እዛ ተራራው ላይ የምታዩት ያ ሳይን እንግዲህ ጀስት ከተራራው ስር ነው ያለ ነው። ሆሊውድ የሚለው ሳይን ነው ማለት ነው። በሚዲያ ያየነው ነገር በጣም የተጋነነ ነበርና እግዚአብሔር ይመስገን እንደዛ አይደለም እውነታው ምድር ላይ ማለት ነውና ምድር ላይ ያለው እውነታና ሚዲያ ላይ የሚወራው ነገር ድሮም የተጋነነ ነው። ለምሳሌ ፌስቡክ ሲመጣ በፌስቡክ የተነሳ የዘር ፍጭቶች፣ የዘር ማጥፋቶች፣ ትልልቅ ጦርነቶች፣ ፍጅቶች እንደተነሱ ታውቃላችሁ። በተለይ በማይናማር የሚባሉ ጎሳዎች በፌስቡክ የተነሳ ከፍተኛ የሆነ እልቂት እንደደረሰባቸው ይነገራል። እንደውም ማርክ ዙከርበርግም በፍርድ ቤት ቀርቦ ከተጠየቀባቸው ጉዳዮች አንዱ እሱ ይመስለኛል። ልክ እንደዛ እኛም ሀገር ፌስቡክ ላይ ለምሳሌ የሆነ ነገር ተፖስቶ ረብሻ ተነስቶ ብዙ ሰው የሞተባቸው ጊዜዎች አሉ ታውቃላችሁ። አሁን ድሮ በጽሁፍ ነው የሚፖሰተው፣ አሁን ከዚህ በኋላ በምስል ነው። በምስል ለምሳሌ አንድ ከተማ እንደወደመች ተደርጎ ቪዲዮ ሊሰራ ይችላል። የምንወደው የምናከብረው ሰው እንደተገደለ ተደርጎ ቪዲዮ ሊሰራ ይችላል። ስለዚህ እንደው ከመፍትሄዎቹ አንዱ በኋላ ላይ እናወራዋለን። ግን መፍትሄው ምንድነው ታዲያ ካላችሁኝ ንቁ መሆን ነው። በቃ እንዲህ አይነት ቪዲዮ እንደሚመጣ እርግጠኛ መሆን ነው። ይሄንን መልእክት ለልጆቻችን ለቤተሰቦቻችን መንገር ነው። ለምሳሌ እኔ ብቻ ሰምቼ ሚስቴ ማታክ ከሆነ ሚስቴ ትሸወዳለች። ከተሸወደች በኋላ ወይ አታቂም እንደ ዲፕ ፌክ እኮ ነው ብላት አይጠቅማትም። በነገራችን ላይ የሚያጣላ ፎቶም እኮ ለባለትዳሮች ሊላክ ይችላል። ለምሳሌ ባል ስራ ላይ ሆኖ እየለፋ ግን ቆንጅዬ ሴት አጭር ቀሚስ የለበሰች ሴት አጠገቡ ቁጭ ብላ በማታ መሸታ ቤት መጠጥ እየጠጡ እኮ ፎቶ ሊላክልሽ ይችላል የባልሽ። ስለዚህ
የፈለገ ባልሽን የምትጠረጥሪው ቢሆን ያደርጋል። ከዚህ በፊት አርጎ ተይዞም ቢሆን ነው የምልሽ። ከዚህ በኋላ በፎቶና በቪዲዮ የምታረጋግጪው ምንም ነገር የለም። ምንም ነገር። ብዙ ትዳሮች በቴክስት እንደፈረሱ እናውቃለን። አሁን ግን ሊሆን አይችልም ከዚህ በኋላ። ለምን? ስልክ ሀክ ሊደረግ በጣም ይችላል ከዚህ በኋላ። ልክ እሱ እንደተጻጻፈ ተደርጎ ሊመጣ ይችላል። ስለዚህ ከዚህ በኋላ እኔ ማየት ማመን ነው የሚለው ቃል በቃ ድጋሚ መፈተሽ ያለበት ቃል ሊሆን ነው ማለት ነው። አሁን እኛ እርግጠኛ መሆን ያለብን ለምሳሌ ትልልቅ የሃይማኖት አባቶች ያልሆነ አለባበስ ለብሰው ፎቶ ሊለቀቅ ይችላል። ያልሆነ ቦታ ተገኝተው ፎቶ ሊለቀቅ ይችላል። ያልሆነ ንግግር ሲናገሩ አልተናገሩም እኮ ድምጻቸው ክሎን ተደርጎ ወይም ለኮምፒውተሩ ስልጠና ተሰጥቶት ምስላቸው ተደርጎ የክደት ትምህርት ሲያስተምሩ ሊሆን ይችላል። ሌላውን ሃይማኖት ሲሳደቡ ሊሆን ይችላል። ክፉ ነገር ሲናገሩ ቪዲዮዎች ይለቀቃሉ። ይሄ በቃ የማይቀር ነገር ነው ማለት ፌስቡክ ሲመጣ በፌስቡክ ነገ ጠዋት የሚያጋጩን ሰዎች ይመጣሉ ብሎ የሆነ ሰው ቀድሞ ሲናገር ሟርተኛ ብንለው ማተር አያደርግም ማለት እሱ ሟርተኛ ስለሆነ ሳይሆን የሰው ልጅ ባህሪ በቃ እኮ የማይቀየር ባህሪ ያለን አይደለ? ባህሪያችን ምንድነው? ሁላችንም ቅዱስ አይደለንም አይደል? ሁላችንም ርኩስ አይደለንም አይደል? ባህሪያችን ሰው ነን በቃ። ግማሾች ለቅድስና ይጠቀሙበታል፣ ግማሾች ለርኩሰት ይጠቀሙበታል። ስለዚህ ለርኩሰት የሚጠቀሙበትን ሰዎች እንዳይጠቀሙበት ቀድመን አናስራቸውም፣ መቼም አናቃቸውም ማን እንደሆኑ። ግን ለርኩሰት እንደሚጠቀሙበት አውቀን በርኩሰታችሁ አንሸወድም፣ እኛ ነቅተናል ነው ማለት የምንችለው ብዬ ነው የማምነው። ለምሳሌ ፖፕ ፍራንሲስን አንድ ፎቶ ለቀውባቸው ነበር። አሁን የሳቸውን ፎቶ የተለቀቀው ምንድነው የሆነ ጊዜ ታመዋል ተብሎ በጣም መነጋገሪያ ሆኖ ነበር። ከዛ በኋላ ወዲያው ይሄ ፎቶ ተለቀቀ ማለት ነው። Pope Francis wearing a stylish white puffer jacket. It's a fake. I thought the Pope's puffer jacket was real, she tweeted. No way am I surviving the future of technology. ፎቶ እውነት መስሏቸው በጣም ብዙ ሰዎች እንዴት እንዲህ አይነት ልብስ ይለብሳሉ ብለው በጣም ቫይራል ሆኖ ነበረ። አሁን ለምን እንዴ ይሄንን አሁን መለየት አቅቶት ነው ሰው ይሄ ኤአይ እንደሰራው ማወቅ አቅቶት ነው አይባልም። ለምን ያለን የእውቀት መጠን እንደየ ልምዳችን እንደየ መጋለጣችን ነው። ለዚህ ነገር ያልተጋለጠ ሰው እንዴት ያውቃል? አሁን ኢትዮጵያ ውስጥ እንደምታውቁት ሰፊው ህዝባችን ከሶሻል ሚዲያ ከአርቲፊሻል ኢንተለጀንስ የራቀ በተለይ የገጠሩ ማህበረሰብ፣ ትልልቅ ሰዎች፣ ምስኪኖች፣ ኢኮኖሚ የሌላቸው ትንንሽ ስልክ የሚጠቀሙ ሰዎች እንዲህ ነገር አነፍንፈው አይከታተሉም። ግን እንደው አይበልብንና የሆነ ነገር ቪዲዮ ላይ ተለቆ እንዴት እንደዚህ ያደርጋል ከሌ ብሎ ሰው ቢያሳያቸው ያምኑታል፣ ይቀበሉታልና እናንተ ራሱ በፌክ የተሰራ ቪዲዮና በእውነተኛ የተሰራ ቪዲዮ ባቀርብላችሁ አይታችሁ መለየት ትችላላችሁ። ይሄ የውሸት ነው፣ ይሄ የእውነት ነው ማለት ትችላላችሁ። ብቃታችንን እኔም ከእናንተ ጋር ልፈተን። ከነዚህ ሁለት ቪዲዮዎች እውነተኛው ቪዲዮ የትኛው ነው? በኤአይ ወይም በአርቲፊሻል ኢንተለጀንስ የተሰራው የቱ ይመስላችኋል? What is your perception of reality? Is it the ability to capture? Everybody has one. Few listen to it. በቀኝ በኩል ያለው ቪዲዮ ነው። በቀኝ በኩል ያለው ቪዲዮ በትክክል በአርቲፊሻል ኢንተለጀንስ የተሰራ ነው። And you start getting to these what I call local maxima. Possible with powerful computer and editing. It took around 72 hours to create this example from scratch. በደንብ አያችሁት? በቀኝ በኩል ያለው እውነተኛ ምስል ነበር ማለት ነው። ወደ ሶስተኛው ምስል እንሂድ። Came out of nowhere. What we subsequently learned is it may have come from the former president or his extremely powerful GPU. It could be improved with more computing time, but 90% of በግራ በኩል ያለው ፌክ ነው። Learned is it may have come from the former president or his legal team acting in bad faith. This is a deep fake example of what is possible with powerful computer and editing. በጣም ጥሩ። ከመጨረሳችን በፊት እኛ ደግሞ በአርቲፊሻል ኢንተለጀንስ የሞከርነውን ቪዲዮ ላሳያችሁ። ምንድን ያደረግነው የኔን ምስል እንግዲህ ከቀረጽን በኋላ የተቀረጸ ምስል ላይ ሌላ ሰው ያነበበውን ድምፅ አምተን አጋጥመን ይሄንን ቪዲዮ ፈጥረናል። ለዚህ ነው የመጀመሪያው ተምኔል ላይ የምናየውን ሐሳብ ከ5 እስከ 8 ወይም እስከ 6 ሰከንድ ውስጥ ያንን ሐሳብ እናየዋለን ማለት ነው። ለዚህ ነው የመጀመሪያው ተምኔል ላይ የምናየውን ሐሳብ ከ5 እስከ 8 ወይም እስከ 6 ሰከንድ ውስጥ ያንን ሐሳብ እናየዋለን ማለት ነው። በሀገራችን ኢትዮጵያም በጣም ጎበዝ የሆኑ ለበጎ ዓላማ አርቲፊሻል ኢንተለጀንሱን መጠቀም የጀመሩ ግለሰቦች አሉ።
ቅድም እንዳልኳችሁ እኛም ጋሽ እሸቱ ብለን የህፃናት አኒሜሽን እየሰራን ያለ ነው በአርቲፊሻል ኢንተለጀንስ ነው። ይሄ እኛ የሰራ ነው የህፃናት አኒሜሽን አሁን የህፃናቱ ሾው በ3D ይሰራ ቢባል 100 ባለሙያ ወይ 50 ባለሙያ ሊፈልግ ይችላል። 6 ወር ዓመት ሊፈጅ ይችላል። አሁን ግን ራሱ በጽሁፍ ስናዘው ለምሳሌ አንድ ህፃን ቁርሱን ሲበላ በአኒሜሽን ስራለን ስንለው ራሱ ሶፍትዌሩ በደቂቃዎች ውስጥ ሰርቶ ይሰጠናል እና በዚህ ደረጃ ለበጎ ዓላማ ከተጠቀምንበት ህይወታችንን አቅሎታል። ግን እኔ ዛሬ የመጣሁት ምናልባት በክፋት የሚጠቀሙበት ሰዎች ካሉ በትዳራችን ውስጥ በላይፋችን ውስጥ እኛን ለመጉዳት ሰዎች ቢጠቀሙበት በምን ላረጋግጥ ውሸት መሆኑን ካላችሁ አንደኛው ምንጩን ማረጋገጥ ነው። ያንን ፎቶ ወይም ቪዲዮ ምንጩ ከማን ነው? የትኛው ሚዲያ ላይ ነው የተለቀቀው? ለምሳሌ መልካም ስም የገነቡ ታዋቂ ሚዲያዎች አሉ። እነዚህ ሚዲያዎች አመራር አላቸው፣ ሰራተኛ አላቸው፣ ህግ ይከተላሉ፣ በህግ መከሰስ አይፈልጉም፣ ስርዓት አክብረው ስለሚሰሩ እንዲህ አይነት የሐሰተኛ መረጃ አይለጥፉም። ግን የማይታወቁ ሚዲያዎች አሉ። ማን እንደሆኑ አይታወቁም፣ ፊታቸው አይታወቅም። 500,000 ሰብስክራይበር ሊኖራቸው ይችላል፣ ብዙ ፎሎወር ሊኖራቸው ይችላል። ግን ዝም ብሎ ተደብቀው በድምጽ ብቻ የሚሰሩ የአንድ ሰው ብቻ ሚዲያ የሆኑ ሰራተኛ የላቸውም፣ ህንፃ የላቸውም፣ አስተዳደር የላቸውም። እንደዚህ አይነት ምንነታቸው የማይታወቅ ሚዲያዎች ግለሰብ የሚያበጣበት፣ ቤተሰብ የሚያፈርስ፣ ህዝብ ከህዝብ የሚያቃቅር፣ ሃይማኖት ከሃይማኖት የሚያቃቅር ሪል ቪዲዮ የሚመስል ሊለቁ ይችላሉ። ስለዚህ ምንጩን አይተንኛ ከትልልቆቹ ሚዲያዎች ካልሰማ ነው አንድ መረጃ ወዲያው አንቀበለው፣ በቃ ሐሰት ሊሆን ይችላል። ሁለተኛ ራሱን ፎቶውንና ቪዲዮን በደንብ ማየት ነው። ለምሳሌ አንዳንድ ቪዲዮዎች ላይ በአርቲፊሻል ኢንተለጀንስ የተሰሩ ቪዲዮዎች ካያችኋቸው እያያችሁት ወይ ሰውየው እጁ ጥምም ይላል፣ ወይ አይኑ ጥምም ይላል፣ አገጩ ጥምም ይላል። የሆኑ ምልክቶች አሉ። እዚህ ስክሪኑ ላይ አሁን እንደምታዩት ዲፎርምድ ብልሽት ይላል ምስሉ። በደንብ ደጋግማችሁ ስታዩት ፐርፌክት አይመጣም እና ፎቶም ሆነ ቪዲዮ ያንን ህጸጽ እዛ ላይ ካገኛችሁበት እሱን ሐሰት እንደሆነ ማረጋገጫ ነው። ሶስተኛው ከሌሎች ታማኝ ምንጮች ጋር ማነጻጸር ነው። ለምሳሌ እንበልና ስለኔ የሆነ መረጃ ሰማችሁ። ያንን የሰማችሁት ከኔ ሚዲያ ሳይሆን ከሌላ ሚዲያ ከሆነ እኔ ደግሞ በራሴ ሚዲያ ስለ ራሴ ምን እያልኩ ነው የሚለውን ነገር ማረጋገጥ ነው። ታዲያ በአጠቃላይ እንደ መፍትሄ ትልቁ ነገር ምንድን ነው? የመጀመሪያው ነገር የአእምሮ ዝግጅት ማድረግ ያስፈልጋል። በቃ ከዚህ በኋላ በጣም ብዙ ጉድ የሚባሉ የማይታመኑ የሚያስከፉ ፎቶዎችና ቪዲዮዎችና የድምፅ ጥሪዎች እንደሚደርሱን ንቁ ሆኖ ማወቅ ያስፈልጋል የመጀመሪያ። ስለዚህ አብዛኛውን ግንኙነታችንን አካላዊ ማድረግ ያስፈልጋል። ለምሳሌ የሆነ ነገር የሆነ ከተማ ላይ ተፈጠረ ሲባል የምናውቃቸው ሰዎች ጋር ደውለን እውነት ነው ተፈጥሯል፣ በምን ያክል ተፈጥሯል፣ ምን ያክል ሰዎች አጋነውታል ማረጋገጥ። የምንወደው ሰው የምናውቀው ሰው እንደዚህ ሆነ እንደዚህ ያደረገ ተብሎ ፎቶ ቪዲዮ ሲደርሰን ያንን ሰው አግኝተን እስከምናጣራ ድረስ ከራሱ ሚዲያ እስከምንሰማ ድረስ እስከምናረጋግጥ በአካል ጉዳዩን እስከምናረጋግጥ ድረስ ላለመፍረድ ወይም ላለመሸወድ ፍጹም ጥንቃቄ ማድረግ ይኖርብናል። ለዘመኑ የሚመጥን የአእምሮ ዝግጅት ያስፈልገናል። አሁን ምንድነው እኛ ዘመኑ በጣም በፍጥነት እየተጓዘ በሄደ ቁጥር ለዘመኑ የሚመጥን የአእምሮ ዝግጅት ከሌለን ከፍተኛ ኪሳራ ውስጥ ነው የምንገባው። በጭንቀት ማናቸው መረጃዎች በተለይ የገንዘብ ጥሪ በስልክ በማንኛውም ሁኔታ ሲመጣ በብዙ መልኩ ሳናረጋግጥ በቀጥታ የገንዘብ ክፍያ እንዳንፈጽም አደራላለሁ። ቢያንስ ግድ የለም እሺ፣ በዚህ በአርቲፊሻል ኢንተለጀንስ ዙሪያ ጥቅሙን ደግሞ እንዴት ልንጠቀምበት እንደምንችል ቆንጆ ቪዲዮ ስራልን ብሎ 2000 ሰው ኮመንት ከጻፈ በቀጣይ ደግሞ ቆንጆ ቪዲዮ ጥቅሞቹን በቪዲዮ ኤዲቲንግ በስራችን በጣም ብዙ ጥቅሞች አሉት እንዴት አድርገን መጠቀም እንደምንችል የገባኝን ያክል ሪሰርች አድርጌ አጥንቼ መጥቼ ሐሳቤን አካፍላለሁ ብዬ አምናለሁ። በነገራችን ላይ በዚህ በቪዲዮ ኤዲቲንግ በእኛ ሙያ ላለ ሰው ይሄ አርቲፊሻል ኢንተለጀንስ እጅግ በጣም ጠቃሚ ነው። በቀላሉ ከባድ የነበሩ ስራዎችን መስራት የሚችልበት እድል ይሰጠዋል። አሁን ላይ መሰረታዊ የቪዲዮ ኤዲቲንግ ቤት ለመሆን ምንም የቀደመ እውቀት አይጠይቅም። ዲግሪ ያስጥልኝ። እንዴት ናችሁ? እንግዲህ አሁን እንደሰማችሁት ኤአይ እየሰራ ያለው ስራ ሁላችንም ጠንቅቀን የምናውቃቸው ነገሮች ይኖራሉ። ግን ኤአይ ምን ያህል ድረስ ነው መጠቀም መቻል ያለብን? ለኤአይስ ምን ያህል ቦታ ነው መስጠት መቻል ያለብን? ብዙ ለውጦች አሉ። ብንጠቀምባቸው ሊጠቅሙ የሚችሉ እንገለገልባቸው የምንችላቸው ነገሮችን ቀላል አድርጓቸዋል። በዛም ያክል ከጥቅሙ ይልቅ ጉዳቶቹ የሚበዙበት ብዙ ሰዎች በዚህ ምክንያት የተጎዱ
ህይወታቸው የተመሰቃቀለባቸው ብዙ ሰዎች አሉ። ግን ለበጎ ስራ ከሰራናቸው በጣም ብዙ ነገሮችን የሚያቀሉ ናቸው። በእነዚያ ባለፉት 2 ዓመታት ውስጥ የመጣው የኤአይ ለውጥ በጣም ትልቅ መግለጽ ከምንችለው በላይ የሰው ልጅ አእምሮ ውስጥ የፈጠራቸውን ነገሮች ሁሉ ስጋ ለብሰው ገጻችን የሆነ ስጋ አልብሰው የሚሰሯቸው ስራዎች ድንቅ ናቸው። አንዳንዴ ሀሳብ እንጂ ተግባር ወይም ደግሞ እንቅስቃሴ ሊሆኑ አይችሉም ብለን የምንላቸው ነገሮች በኤአይ ኢዝሊ ሲሰሩ ናቸዋል። ያ ነገር ምናልባት በአእምሯችን የቀረውን ወደ አክሽን ወደ እንቅስቃሴ ለማድረግ ቀላልና በጣም ደግሞ አስፈላጊ የምንላቸውን ነገሮችን ለማምጣት እንችላለን። ይሄ በጎ ነገሮቹ ናቸው። ያው ከተጠቀምንባቸው ልናገኛቸው የምንችላቸው መልካም ነገሮች አሉ። አሁን ለምሳሌ ኤዲቲንግ ላይ ረጅም ሰዓት የሚፈጅብንን ነገር በፍጥነት በትንሽ ደቂቃዎች ምናምን ይሰራል። መረጃ ለማግኘት ለምሳሌ ቻት ጂፒቲ ላይ በቀላሉ የምንፈልገውን ነገር ጠይቀን ከ2 ደቂቃ ባላነሰ ጊዜ ውስጥ የምናያቸው ነገሮች አሉ። እነዛ ነገሮች እንዳለ ሆኖ አሁን እሸቱ ሲገልጻቸው እንደነበሩ ብዙ መጭበርበሮችም ደግሞ ገጥሟቸው ሰዎች ብዙ ድካምና መከራም ያዩ ሰዎች አሉ። ላይፍ እንግዲህ በትናንትና አይቀጥልም። ዛሬ የተለየ ነገር ትናንት የምንፈራቸው ነገሮች ዛሬ ላይ ያስፈራሉ። ለምሳሌ ይሄ ነገር ልንሰራው አንችልም ከአቅማችን በላይ የምንላቸው ነገሮች በኤአይ በቀላሉ ሲሰሩ እናያቸዋለን። ደግሞ በክፋትም ካሰብናቸው ደግሞ ብዙ መዘዝንም እንደዛው ይዞ የመጣበት ነገር አለ። ቴክኖሎጂ በመጣ ቁጥር 50-50 ነው፣ በጎ እንዳጠቃቀማችን። ስለዚህ እንዴት ነው መጠቀም ያለብን ነው። አሁን ይህን ቪዲዮ ይዤላችሁ የቀረብኩት ምናልባት አስተማሪ ቪዲዮ ነው። በጣም ደስ ይላል። ጥሩ እይታ ነው ያየው። ምክንያቱም አሁን ኤአይን በአብዛኞቻችን ኦልሞስት የተወሰኑ እይታዎች ያላቸው የተወሰኑ ሰዎች ናቸው። ወደፊት እየሰፋ በመጣ ቁጥር ህዝብ ሁሉም በሚያውቀው ጊዜ ብዙ ነገሮችን ማስተካከል የሚቻልባቸው ነገሮች አሉ። ግን ባለማወቅ ደግሞ የሚሰሩ ብዙ ስህተቶች አሉ። በኤአይ አማካኝነት ልናጣቸው የምንችላቸው ብዙ በህይወት ያሉ ነገሮች አሉ። እነሱን ማስተካከል ነው። ስለተከታተላችሁኝ በጣም አመሰግናለሁ። ይሄ እንግዲህ የመጀመሪያ ነው፣ ጀማሪ ነኝ። ለማበረታታት ላይክ እና ሰብስክራይብ አድርጉን። ከዚህ የተሻሉ ነገሮችን ይዘን ለመምጣት እንሞክራለን። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ።